መውሊድን ማክበር ማለት የነብያችንን ሰለላሁ ዐለይሂ ወሰለም አደራ መብላት ማለት ነው። ምን ማለት ነው? የነብያችንን አደራ መብላት ማለት ነው። ለምን ከተባለ ነብያችን ዐለይሂ ሰላቱ ወሰላም ምን አሉ? በአንድ ሐዲታቸው ሶሒህ በሆነ ሐዲሳቸው ማለት ነው ወኢያኩም ወሙሕደሳቲል ኡሙር፣ በመጀመሪያ ለወደፊት ከኡመቴ ምን ይፈጠራል? ኢኽቲላፈን ከሲራ፣ ብዙ አለመግባባት ለወደፊት ከኡመቴ ይፈጠራል አሉና እናንተ ግን ፈዐለይኩም ቢሱነቲ፣ በሱናዬ ላይ በእኔ መንገድ ላይ አደራ። የሚያዋጣው ይሄ ነው። ብዙ ኺላፍ ለወደፊት ሱፍያ ወሃቢያ እንደሚባለው ማለት ነው እንደሚፈጠር ነብያችን አላህ አሳውቋቸው ተናግረዋል። ታዲያ መፍትሄው ምንድነው ሲባል ፈዐለይኩም ቢሱነቲ፣ በእኔ መንገድ ላይ አደራ አሉና ወሱነቱል ኹለፋኢ ራሺዲን አልመህዲይን፣ የነዛ የተቀኑት የተመሩት የሆኑትን የኔ ምትኮች እነ አቡበክርን እነ ዑመር እነ ዑስማን እነ አልይን ማለት ነው የነብያችን ምትኮችን ማለት ነው። እንዲሁም የኔን በእኛ መንገድ ላይ አደራ አሉና ወኢያኩም ወሙሕደሳቲል ኡሙር፣ ተጠንቀቁ አዳዲስ ነገሮችን በዲነል ኢስላም አዳዲስ ነገሮች ይፈጠራሉና ለወደፊት ማለት ነው ተጠንቀቁ ብለው ነብያችን ሰለላሁ ዐለይሂ ወሰለም አስጠንቅቀው አደራ ብለዋል። ስለዚህ ይሄንን አደራቸውን መብላት ነው ምን ማድረግ መውሊድን ማክበር ኢስላማዊ ነው ብሎ ማለት ነው። ሌሎችንም የመሳሰሉ ቢድዓዎችን ከጊዜ በኋላ የመጡትን ማለት ነው ኢስላማዊ ነው ብሎ መተግበር የነብያችንን ሰለላሁ ዐለይሂ ወሰለም አደራ መብላት ነው። አከዛ አላሁ የህዲኩም